ሲል አዳም ሔዋን ዱቅ ብላለች ከጎኑ አያት። ሴት የሚባል አይቶ ያውቅ። ጡቶቿ ሚዳቁ የሚመስል ከንፈሯ ጽጌረዳ፣ አይኗ ፍንጃል የሚያክ ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮራ ያለ ሆድ የሌላት 8 ቁጥር ባቷ ተረከዟ ሎሚ ተረከዛ አያት። ዋንጫ እንዴ ወካ አረገች። ማነሽ አንቺ አለ። ተግባቡ በቋንቋ ሔዋን እባላለሁ ያንተ ቺክ ነኝ። ማን ፈጠረሽ? እኔ ምን አውቃለሁ? ጸሎት ሲያደርግ ከግራ ጎንህ ጌታ ወይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳለሁ። በስሜት አበደ አዳም አያት ሔዋን እስቲ ተንቀሳቀሽ አለ። የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው። ጡቱ ራቁት ነው። ዳሌዋን አየው። ረስላሶች ምን አይነት ነገር መጣብኝ እና ልግባበታል። ጸሎት አረግ ግባበት ሚል መልእክት መጣ። አነስ ያለች መልአክ ተላከለ። እያወናጨፈች መጣ። አነስ ያለች እነ ገብርኤል ላኩ። ተንቀሳቀስበት አሉ። እውነት ነው አለ። 3 ጊዜ ጸሎት አረግ 3 ጊዜ ባርኮ ገባበት። አዳምና ሔዋን ምን ታስባለህ? እነሱ እኮ ተረት ነው፣ ውሸት ነው። አዳምና ሔዋን አይደለም። በእኛ 6 ሰው ነው የተፈጠረው። አዳምና ሔዋን ውሸት ነው። 6 ሰው ማለት 6 ሰዎች ናቸው የተፈጠሩት። አጆና ጎ፣ ሶሊና ሶሎ፣ ጎቢና ጎቦ፣ ከጥቁር 2፣ ከነጭ ከእስራኤል ነገድ 2 እና ከቻይና 2 6 ሆነው የተፈጠሩት። ምን አልካቸው ስማቸው? እዚህ ቆቦ ተራራ ስር ነው የተፈጠሩት 6ቶቹ። ቆቦ ማለት እዚህ ወሎ ውስጥ ቤተ አማራ ናቸው። ወደ ሐረር መስመር የሆነ አንድ ትልቅ ተራራ አለ። በዛ ጊዜ እዛ ነው የተፈጠሩት እነኚህ 6ቶቹ። እዚሁ ኢትዮጵያ ውስጥ ቆቦ ተራራ ላይ ነው ያልከው? 6 ናቸው። 2 ጥቁር አጆና ጎ፣ ጎቢና ጎቦ ከቻይና፣ ሶሊና ሶሎ ከእስራኤል ነገድ 6 እንጂ አዳምና ሔዋን አይደሉም። ስህተት ነው። መጀመሪያ ግን እንቁላል፣ ሁሉ ነገር የመጣው ከእንቁላል ነው። ሰው የተፈጠረው ከእንቁላል ነው ሁሉ ነገር። ከዛ እርግማን ተረግመው ነው ደግሞ ወደ መውለድ የጀመሩት ሰዎች። እንቁላል ነበር ሰው የሚጥለው። ሁሉ ነገር የዛ ጊዜ የሰው ልጅ ቁመት በጣም ረጃጅም ነበር። እስከ 20 ሜትር ቁመቱ። ገበላው አስተኔ ነበር ማለት ነው። የሰው ልጅ እንቁላል የሚጥል ከሆነ ገበላው አስተኔ ነው። ከዛ በኋላ ተረግመው እስከ 20 ሜትር የሚያክለው ቁመታቸው ተረግመው በ10 እጥፍ ይነሱ አለ አምላክ። በ10 እጥፍ አንሰን ነው አሁን ተረግመው። መጋዣ ውጣ ከዚህ ሚውታሩ ተብሎ ቀርቡ። እኔ አፍራለሁ ከዚህ ህዝብ ወጣው ለማለት። አንዳንዴ እኮ እኔ አም ፍሮም ዱባይ እያልኩ ነው። ድሮ ከእስራኤል ለኝ ነበር እዚህ ሀገር። ወይ ፍሮም ማን አይ ላይክ ዩር ጃኬት ይሉኛል። በጸዳ ነው የምለው እንደዚህ አይ ላይክ ዩር ጃኬት ወይ ፍሮም ምናምን ሲሉ አም ፍሮም ኢዝራኤል። ኢዝራኤል ጂሰስ ክራይስት ይላል። የስ እዚያ እኮ በኢየሱስ አያምኑ ገና ይመጣል ነው የሚሉ። ግን እኛ የነሱ መጽሐፍ ይዘን መጥቷል እንላለን። ግራ የገባው ህብረተሰብ ነው ራሱ ዓለም